ጋዋዳዎች ለዘመናት ተነጥለው የኖሩ የኩሽቲክ የቋንቋ ቤተሰብ አባል የሆኑ ህዝቦች ናቸው። ተዛማች ብሔረሰቦች በኢትዮጵያ ከሚገኙትና የኮንሶ ቋንቋ ከሚናገሩት የኮንሶ ህዝቦች ጋር የቅርብ ዝምድና አላቸው። የኦሞቲክ ቋንቋ ተናጋሪ የሆኑት የዘይሴ ህዝቦች ዋነኛ ጎረቤቶቻቸው ናቸው። የስም ልዩነቶች ጋዋዳ የሚለው ስም ጋዋታና ጋዋዳ ተብሎም ይጻፋል። ገኛ ቦታ ወይም ደግሞ ሎኬሽን በኢትዮጵያ በኦሞ አካባቢ ከጫሞ ሐይቅ በስተምዕራብ ይገኛሉ። አዋሳኝ ከተሞችና አካባቢዎች ቡሳ፣ ዘይሴ፣ ጠማይና ኮንሶ በአቅራቢያቸው የሚገኙ ቦታዎች ናቸው። አቀማመጥ በተራራማ ወገብ ላይ በሚገኙ ደረቅና ቅጠላቸው በሚረግፉ ደኖች ውስጥ ይኖራሉ። ህዝቡ ራሱ አሌ ብሎ ይጠራል። የቋንቋው ባህሪ የጋዋዳ ቋንቋ አካባቢው ተዛማች ህዝቦች ንግግር ጋር ተመሳሳይ ነው። የቋንቋ ምሁራን ሊንጉስቶች እነዚህ የንግግር ዘይቤዎች የአንድ ጋዋዳ ቋንቋ ቀበልኛዎች አድርገው ይመድቧቸዋል። የህዝብ ብዛታቸው በ1990 ዓመተ ምህረት የህዝብ ቆጠራ መሰረት ጠቅላላ የቋንቋ ተናጋሪዎች ቁጥር 33971 አካባቢ ነበር። ይህም ቀደም ሲል በኢትኖሎግ ከተገመተው ከ64000 እስከ 76000 ቁጥር ዝቅ ያለ ነው። ከነዚህ ውስጥ ለ1300 የሚሆኑት ጋዋዳ የአፍ መፍቻ ቋንቋቸው አይደለም። የአካባቢው ምርምር 2010 ዓመተ ምህረት ጀምሮ በአካባቢ የነበረ የቋንቋ ምሁር እንደገለጠው እያንዳንዱ ንዑስ ቡድን ለራሱ የንግግር ዘይቤ ከፍተኛ ፍቅር አለው። ቋንቋቸውን ወደ አንድ ወጥ የማውረድ ሙከራን ይቃወማሉ። በአሁኑ ወቅት ጎበዜ የሚለው ቀበሌኛ እንደ ዋናው ማዕከላዊ የንግግር ዘይቤ ይታያል። ተጨማሪ የቋንቋዎችና የትምህርት ደረጃ የብሔረሰቡ መሪዎች አማርኛ፣ ኦሮምኛ ወይም ኮንሶኛ በሁለተኛ ቋንቋነት ይጠቀማሉ። የማንበብና የመጻፍ ደረጃ በጣም ዝቅተኛ ሲሆን ከ1% እስከ 15% ብቻ እንደሆነ ይገመታል። ባህላዊ ልማዶቻቸው የኦሞ አካባቢ ለመድረስ አስቸጋሪ በመሆኑ ብሔረሰቡ ማህበራዊ መዋቅሩንና ባህላዊ እሴቶቹን ሳይበልዝ ለዘመናት ጠብቆ ቆይቷል። ከግራር ቅርንጫፎች ተሰርተው በሳር ምንጣፍ የተሸፈኑ ቱካል የሚባሉ ክብ ቤቶች ይሰራሉ። ቤቶቹ የጭስ መውጫ ቀዳዳ ያላቸው የሾጣጣ ቅርጽ ጣሪያ አላቸው። የኢኮኖሚ ምንጭ ከብት፣ ፍየልና በግ ያረባሉ። የምግብ ባህል ማሽላ፣ በቆሎ፣ ባቄላ፣ ሩዝ፣ ወተት፣ ስጋና የዱር ፍራፍሬዎችንም ይመገባሉ። በደረቁ ወራት ከሐይቅ የሚገኙትን አሳ ለምግባቸው ማሟያ ያደርጋሉ። ማህበራዊ ስርዓት ማህበረሰቡ ራሱን ከጠላት የመከላከል ጦርነት ሞዴል ላይ የተዋቀረ ሲሆን ወንዶች ልጆች ሁሉ ተዋጊ እንዲሆኑ ይሰለጥናሉ። ዋና መሳሪያቸው ጦር ነው። በቀድሞ ዘመን አንድ ወጣት ለማግባት ሌላ ሰውን ገድሎ የአካል ክፍል ለሙሽሪት ማቅረብ ይጠበቅበት ነበር። በአሁኑ ወቅት ግን ይህ ልማድ ተለውጦ እንስሳ ያርዳሉ። ቤተሰብና ክብር አባት በቤተሰብ ውስጥ ፍጹም ስልጣን አለው። በአብዛኛው አንድ ለአንድ ያገባሉ። ልጆች ከፍተኛ ዋጋ ያላቸው ሲሆን አንድ ሰው ክብር የሚያገኘው በወለዳቸው ልጆች ቁጥር ልክ ነው። ህፃናት ከተወለዱ ከወራት ወይም ከዓመታት በኋላ ነው ስም የሚወጣላቸው። የማዕረግ ስነ ስርዓት የአንድ አባት ትልቅ ሴት ልጅ ለአቅመ አዳም ስትደርስ ትልቁ የህይወቱ ስነ ስርዓት ይከናወናል። በዚህ ጊዜ አባቱ ማ ጉዶሃ ወይም ታላቅ ሰው የሚል የክብር ማዕረግ ያገኛል። እሴቶች የቡድን ማንነትና ትብብር ከፍተኛ ዋጋ አላቸው። ብሔረሰቡ እንግዳ ተቀባይ፣ ማህበራዊና ምጽዋትን የሚወድ ህዝብ ነው። ሃይማኖት ምንም እንኳን በኢትዮጵያ ክርስትናና እስልምና በስፋት ቢስፋፋም የጋዋዳ ህዝብ ግን የራሱን ባህል እምነት ጠብቆ ይኖራል። በአካባቢ ያሉ ባህላዊ እምነቶች ተመሳሳይ ባህሪ አላቸው። የአምልኮ ስነ ስርዓት ዋናው የአምልኮ ክፍል በሕያዋንና በአንድ ፈጣሪ መካከል አማላጅ ናቸው ተብለው የሚታመኑትን የቅድመ አያት መናፍስትን ማምለክ ነው። እነዚህ መናፍስት ዛር ተብለው የሚጠሩ ሲሆን ከወንዞችና ከሐይቆች ጋር የተያያዙ ጠቃቅን መናፍስትም አሉ። በኢትዮጵያ ውስጥ ከፍተኛ ቁጥር ያለው ህዝብ የክርስትና እምነት ተከታይ ቢሆንም የጋዋዳ ህዝብ ግን ከዚህ እምነት ጋር ያለው ግንኙነት በጣም አነስተኛ ነው። ከህዝቡ ውስጥ የክርስትና እምነት ተከታይ የሆኑት 2% ያህሉ ብቻ እንደሆኑ የሚገመት ሲሆን በአካባቢው ስለሚደረጉ የክርስትና ተደራሽነት እንቅስቃሴዎች ዝርዝር